ቀየው መንገሩ ሰላም ነው ኧረ በለ ዘንጎል ደንጎል ማታመጣው ቃል የለም እቺ ሻት ሰላም ኢትዮጵያ ራሷን በምግብ ቻለች። ኢትዮጵያ ራሷን በምግብ መቻሏን ተከትሎ የስንዴ ምርት ወደ ውጭ መላክ ጀምራለች። በዚህም ሀገሪቷ ምን ያህል እንደጠገበች ማሳያ ነው። ዜና የስንዴ ምርትን ወደ ውጭ ከሚልኩ ሞዴል አርሶ አደር ጋር ቆይታ አድርጓል። በዚህ በቀበሌው የሚደግፉን ቢዳፍ አስተደጋገፍ አይደል በጣም ደግፈው ነው። አሁን የከርሞ ሽኩንታል የሰበሰብኩት አሁን 15 ኩንታል ሰብስቤ 10.8 ሚሊዮን 200 ሺህ ብር አለ። አረ 3 ሚሊዮን ነበረኝ መደብ ውስጥ አልቆ አለ መደብ ውስጥ ያለ 3 ሚሊዮን 13 ሚሊዮን ማለት አጠቃላይ ያ እዛ ቀድም 10 አልኩኝ አሁን 3 ሚሊዮን እላሞቹ ቤትስ ያለው 2 ሚሊዮን እላሞቹም ላይ 2 ሚሊዮን አላበድሪያቸዋለሁ። እላሞቹ ማላበድሩ የለም ማላበድሩ ለላሞቹ ነው አበድረኝ አንተ ስኬታማ ገበሬና አበድራለሁ። አሁን ባለፈው ለሚስቴና አበደርኳት ያው ደስተኛ ልጅ ያው ትንሽ ልኛት የሚስተር ከሚጥም ሰዓት ያለ አሁን ማንበብ ሰንበላ ነው ወርስ ሰንበላ ነው ምሳ ሰንበላ ነው ቅቅል ጥርስ ነው የምንበላው ማንበብ የለም። በፊት በነበረው ስርዓት ምን ነበር የምበሉት? ማለት ቻው እቺ መግባቷ ነው እግዚአብሔር ይሆናት እንግዲህ ምንም አላለም። ጸጉሩና ጎፍሮ እንደ ወሎ ፈረስ ጸጉሩና ጎፍሮ እንደ ወሎ ፈረስ ሶስተኛ ክፍል እስከ ዛሬ ድረስ እኛ ክፍል ዛሬ ድረስ እኔ ሰላሽዬ ሳየው ይገርመኛል እኔ ሰላሽዬ ሳየው ይገርመኛል እሱን የመሰለ ከስክስ ጠፍቶብኝ ገደለው የኔማ ያኩቡ የፋራዎች ፋራ የኔማ ያኩቡ የፋራዎች ፋራ ሸራተን ሲቀጥረው መጣ ሸራተራ የኔማ ናሽዬ ወፍራሙ ቀጭኑ የኔማ ናሽዬ ወፍራሙ ቀጭኑ ገዘን ወረደ ያጠቀተው አሁን እኔ ሰላሽዬ ሳየው ይገርመኛል እኔ ሰላሽዬ ሳየው ይገርመኛል እሱን የመሰለ ገደለው
ጸጥ አሁን አንተ አሟሟት